ገና ያሰቡ ነገር ግን አባል ለሆኑ ኦር ለመሆንም ኢቭን ለሚፈልጉ ጥሩ አጋጣሚ ነውና ይሄን ተቋማችን ብዙ ጊዜ አቋማችን የነውምንተምነው ተቋም ላይ ሜምበር ከሆናችሁ ምን ነው ምናውለው ገንዘቡን የሚለውን መጀመሪያ ኮንሰልት ማድረግ አለባችሁ ብሩንን ወስዶ አልባሌ ወይም ደግሞ አላግባብ ጥቅም ላይ እንዳይውል ጥንቃቄ ያስፈልገዋል ሰልጣን ነው ብዬ ነው ማምነው በኔ በኩል በዙሪያ ላይ ያሉ አብሮኝ የሚሰሩ ወንድሞቼን ማለት ነው ቢዝነስ ለመጀመር ለሚፈልጉ በጣም ጠቃሚ እንደሆነ ብዙ ጊዜ ያው እንትን አስረዳቸዋለሁ ገና ያሰቡ ነገር ግን አባል ለሆኑ ኦር ለመሆንም ኢቭን ለሚፈልጉ ጥሩ አጋጣሚ ነውና ይሄን ተቋማችን ብዙ ጊዜ አቋማችን የነውምንተምነው ተቋም ላይ ሜምበር ከሆናችሁ ምን ነው ምናውለው ገንዘቡን የሚለውን መጀመሪያ ኮንሰልት ማድረግ አለባችሁ ብሩንን ወስዶ አልባሌ ወይም ደግሞ አላግባብ ጥቅም ላይ እንዳይውል ጥንቃቄ ያስፈልገዋል ሰልጣን ነው ብዬ ነው ማምነው በኔ በኩል በዙሪያ ላይ ያሉ አብሮኝ የሚሰሩ ወንድሞቼን ማለት ነው ቢዝነስ ለመጀመር ለሚፈልጉ በጣም ጠቃሚ እንደሆነ ብዙ ጊዜ ያው እንትን አስረዳቸዋለሁ ገና ያሰቡ ነገር ግን አባል ለሆኑ ኦር ለመሆንም ኢቭን ለሚፈልጉ ጥሩ አጋጣሚ ነውና ይሄን ተቋማችን ብዙ ጊዜ አቋማችን የነውምንተምነው ተቋም ላይ ሜምበር ከሆናችሁ ምን ነው ምናውለው ገንዘቡን የሚለውን መጀመሪያ ኮንሰልት ማድረግ አለባችሁ ብሩንን ወስዶ አልባሌ ወይም ደግሞ አላግባብ ጥቅም ላይ እንዳይውል ጥንቃቄ ያስፈልገዋል ሰልጣን ነው ብዬ ነው ማምነው በኔ በኩል በዙሪያ ላይ ያሉ አብሮኝ የሚሰሩ ወንድሞቼን ማለት ነው ቢዝነስ ለመጀመር ለሚፈልጉ በጣም ጠቃሚ እንደሆነ ብዙ ጊዜ ያው እንትን አስረዳቸዋለሁ ገና ያሰቡ ነገር ግን አባል ለሆኑ ኦር ለመሆንም ኢቭን ለሚፈልጉ ጥሩ አጋጣሚ ነውና ይሄን ተቋማችን ብዙ ጊዜ አቋማችን የነውምንተምነው ተቋም ላይ ሜምበር ከሆናችሁ ምን ነው ምናውለው ገንዘቡን የሚለውን መጀመሪያ ኮንሰልት ማድረግ አለባችሁ ብሩንን ወስዶ አልባሌ ወይም ደግሞ አላግባብ ጥቅም ላይ እንዳይውል ጥንቃቄ ያስፈልገዋል ሰልጣን ነው ብዬ ነው ማምነው በኔ በኩል በዙሪያ ላይ ያሉ አብሮኝ የሚሰሩ ወንድሞቼን ማለት ነው ቢዝነስ ለመጀመር ለሚፈልጉ በጣም ጠቃሚ እንደሆነ ብዙ ጊዜ ያው እንትን አስረዳቸዋለሁ ገና ያሰቡ ነገር ግን አባል ለሆኑ ኦር ለመሆንም ኢቭን ለሚፈልጉ ጥሩ አጋጣሚ ነውና ይሄን ተቋማችን ብዙ ጊዜ አቋማ